ተላዩ በእውነት እኔ ፍቅራቸው በጣም የሚያስቀና ፍቅር ነው። የማግባት ራሱ ሞራኔን የነኩት እንዴ ምንድነው መሆነው? እንደዚህ የሚዋደዱ እንደዚህ የሚንከባከቡ እርስ በርስ ሰዎች የሚለያዩ ከሆነ ምንድነው የሚፈጠረው ብዬ እንትን አልኩ። እንደውም ከዚህ ቀደም እሱ ተጠይቆ ነበር ለትዳር ጥሩ ትዳር እንዲሆን ምንድነው መስፈርቱ ሲባል ትዳር ማለት ሼር ካምፓኒ ነው። ሁለት ሰዎች በዛ ካምፓኒ ላይ የሚሰሩት ነው። ሼር ካምፓኒ ናቸው። አንድ ሰው ብቻውን ትዳር ሊያቆመው አይችልም ብሎ ተናግሮ እሷም ይሄን ነገር በደንብ አርጋ አብራርታ አዎ ሁለት ሰዎች ናቸው ትዳር እንዲሆን የሚያደርጉት። ምናልባት እከሌ ነች ጥሩ ለእናንተ ብላችሁ ልታዩት ትችላላችሁ፣ ወይ እሱ ነው ምናምን ብላችሁ ልታዩት ትችላላችሁ። ግን የሁለቱም ነው፣ የአንድ ሰው ሳይሆን ትዳር የሚያደርገው የሁለቱም መቻቻል ነው ብለው በምሳሌነት እንኳን አስተምረውናል። በእውነት በጣም ብዙዎቹ እንደውም ብናለ እንደነሱ አይነት ትዳር ይስጠን። ይሄን ወሬ እንኳን አሁን እንደዚህ እንኳን እየተወራ ብዙዎቹ ኖ የነሱ ትዳር እውነት ሆኖ ከተጣሉ የራስ አላገባም የሚሉ ሰዎች በጣም ብዙዎቹ አሉ። ከምሬ ነው የምለው። ብዙ ቪዲዮዎችን አይቻለሁ። በቃ ማግባት ምን ነው ለምን አገባለሁ ምናምን እና ኮሜንታቸው ራሱ ወደታቸው ወርደስ ሲታይ እንዴ ማሊያገባሽ ነው አንቺን እና ታዲያ ምናምን የሚልም ኮሜንት አለ። ለቀልድ ነው እሱ እንኳን። ግን እነዚህ ልጆች በጣም በኢንስታግራም መጀመሪያ እንግዲህ ኢንስታግራም ላይ ነው በጣም አክቲቭ የነበሩት። በጣም ይሰሩ ነበር ኢንስታግራም ላይ እየታወቁ ሲሄዱ ማስታወቂያ እየሰሩ ሲሄዱ ወደ ቲክቶክ መጡ። ወደ ቲክቶክ ላይም በጣም ታዋቂ ሲሆኑ ዩቲዩብ ከፈቱ። ዩቲዩብ ላይ እንግዲህ ቪዲዮ እየሰሩ ቲክቶክ ላይ ቪዲዮ እየሰሩ ኢንስታግራም ላይ ማስታወቂያዎችን እየሰሩ በህዝብ ዘንድም ተወዳጅነት ያላቸው እነሱ የሚወደዱ ልጆች ናቸው። በጣም ደስ የሚሉ ጥንዶች ናቸውና አሁን ደግሞ የተሰማው ነገር ተለያይተዋል። እንዴት ነው ነገሩ? እንዴት ትዳር የተወሰኑ ጊዜ ኮንትራት ነው እንዴ? ልክ እንደ ኳስ ምናምን የሆነ ሰዓት ላይ ይቀልጣል። በቃ በጣም አስጊ ነገር ነው እኮ እየገጠመን ያለው እንዴ በትዳር የሚቆይ ይሄ ማህበራዊ ሚዲያ ግን የሆነ ቡዳ ነው ልበል እንዴ? ትዳርን የሚበላ ነገር ነው እንዴ? እስቲ ማን ነው በማህበራዊ ሚዲያ አውቀ ነው እስካሁን ድረስ ጥሩ ፍቅር እያሳለፈ ያለ?